ታውቃላችሁ ትችቱ ምናምን ትተኔል አሁን እንዴት ዋላችሁ የሚያኗኑረውን ነው እየተሰባበክን ያለን ግን ይሄው እንዲህ ያለ ነው መልስ ለሚፈልግ ሰው አለ ፍትሐ ነገሥት 12 ብትመለከቱት መጋረጃ ጋርዶ ይቀድስ ነው የሚል በነገራችሁ ላይ አንድ ነገር ላንብብላችሁ ምናልባት አንዳንድ ሰዎችን ሲሰሙ ቅር ያሰኛቸው ይሆናል እናንተን እዚህ ያላችሁትን አይደለም ግን የዚህ ሐሳብ ተቃዋሚ የሆኑ ሰዎች እስቲ እቺን እውነቴን እልክልሃለሁ እዛ ላሉ ለታላላቆቻችን አንዳንድ የማይገባ ነገር ለሚሰሩት ብታሳይልን ደስ ይለኛል ታሪከ ነገሥት ላይ የተጻፈ ታሪክ ነው ታሪከ ነገሥት የሚባል አለን አይደለም ክብረ ነገሥት ታሪክ አንደኛው ታሪክ የጎንደር ታሪከ ነገሥት ላይ እንደሚል አለ የዛሬ 245 ዓመት ደብረ ብርሃን ሥላሴ ላይ እዚሁ ጎንደር ላይ በአቃቤ ሰዓት ከብቴና በወቅቱ ጳጳስ በግብፃዊ ጳጳስ በአቡነ ቄርሎስ መካከል የተደረገ ክርክር ነው ግዕዝ ነው ዝም ብዬ አንሻ ሁለት አረፍተ ነገሮችን በግዕዝ ላንብብላችሁና በቃል የተረኬ ማጠቃለያውን ብቻ በግዕዝ እያነበብኩ ተረጉምላችኋለሁ እንዲህ ይላል ወበአሐቲ ዕለት ነናውላችሁ ግዕዝ እኮ ብታውቀው ሲሉ ግልግል ነበረ ወበአሐቲ ዕለት ሆረ አቡነ ቄርሎስ ጳጳስ ዘኢትዮጵያ ሀበ ደብረ ብርሃን ሥላሴ ወወአ ውስተ ቤተ መቅደስ ወረከቦሙ ለካህናት እንዘ ይቀድሱ ቅዳሴ እንግዲህ ምንድነው አባታችን ወቅቱ ጳጳስ ወደ ደብረ ብርሃን ሥላሴ ዛሬ 245 ዓመት ማለትም በ1770ዎቹ ወደዚያ ሄደ ቅዳሴ ሲቀድሱ አገኛቸው ቀጥሎ ጥያቄ ጠየቃቸው ወይ ቢሎሙ ምንትኑ ዘይትቀሉ መንጦላዕተ ቤተ መቅደስ ለምንድነው መጋረጃ ጋርታችሁ የምትቀድሱ ለምንድነው የማትገልጡ ነው በግብጽ ተገልጦ የሚቀደስ ጳጳሱ መጥቶ ይሄንን ጠየቀ ካህናቱ ብዙ አይደሉም በምስጢሩና ብዙ ያልተማረ ሰው የሚመልሰው መልስ ነው የመለሱት ብዙ ጊዜ እንደዚህ ነው ማምለጫ ሲፈለግ ምን አሉ ዋውሱ ካህናት ወይ ቢልጎ አልብነ ዘከመዝ ህግ ወልማድ በሀገርነ በሀገራችን እንዲህ ያለ ህግም ልማድም የለንም ብሎ ነው አይውላችሁ የተማረ ሰው ጠይቃችሁ እሱን የሚያረካ መልስ መመለስ ግዴታ ነው ቀጥሎ ምንድነው የሚለው ወኢሃወዞ ለልቡ ተሰጥኦ ተቃሎሙ መልሳቸው ለጳጳሱ ደስ አላሰኘው ግን በግድ ክፈቱ አላላቸው ለምን ከሊቃውንት ጋር መነጋገር ፈለገ ከዛ እልፍይልና ወምዝ በአሐቲ ዕለት ሆረ አቃቤ ሰዓት ከብቴ ሀበ አቡነ ቄርሎስ ጳጳስ ዘኢትዮጵያ ሄደ ተነጋገሩ በጨዋታቸው መካከል ይህንኑ ጥያቄ ለአቃቤ ሰዓት በወቅቱ ርዕሰ ሊቃውንት ናቸው ከሳቸው በላይ ማንም የለም ልክ በዘመናችን ከእንታ የሚበልጥ ሊቅ አለ ብለን አናምንም እኛ አለው የሚል ካለ እግዚአብሔር ወቅለት አላቅ ብቻ ለኛ ነው እንግዲህ ለሌላው አላቅም ከአቃቤ ሰዓት ከብቴ በላይ በወቅቱ ስላልነበረ ለምንድነው መጋረጃ ጋርታችሁ የምትቀድሱ ብሎ አለው አቃቤ ሰዓት ከብቴ የፈሊጥ መልስ አመጣ ፈሊጧ ምንድናት አይ የእናንተ ሀገር ሰዎች የእስክንድርያ ሰዎች በሙሉ ምሁራን ናቸው ምስጢር ያውቃሉ የኛ ግን ቦዘ ተምህረ ወቦዘ ኢተምህረ አይ ምስጢረ ቁርባን የተረዳለ ያልተረዳም አለ ለዛ ነው መንጋርድ አለ አቡነ ቄርሎስ ግን ትችት አመጣበት ምን ብሎ ከመዝኑ ጥበብከ ወከመዝኑ አይምሮ ዚአከ ሊቅ ብለው የሚያደንቁ እንዲህ ያለ መልስ ለመስጠት ነው አለው አልተቀበለውም ከዚያ ያያይዞ ምን አለው ተመልስልኝ ከሆነ አለ ጌታ በቀራንዮ አደባባይ በተሰቀለ ጊዜ መጋረጃ ነበረ ወይስ አልነበረም ምክንያቱም ቅዳሴው ቀራንዮ ነው አይደለም ጌታችን አይሁድ በአምስት ችንካር ፈትተውታል እዚህ ደግሞ ካህናት አባቶቻችን አምስቱ ነው መስዋዕት አምላክ ይሰዋሉ አይደለም ስለዚህ ቀላሉ ይሄ ነው ባመጣው ነው የሚመልስለት ምን ይለዋል እንደዚያ ብሎ ሲመልሰው ሐሎኑ መንጦላዕት በዕለተ ዓርብ ዓመተ ሰቅለ እግዚእነ ብሎ ሲል ጳጳሱ አቡነ ቄርሎስ ዋውሳ አቃቤ ሰዓት ከብቴ ወይ ብሎ ሐሎ መንጦላዕት አዎ ጌታ በተሰቀለ ጊዜ መጋረጃ ነበረ ብሎ አለው ወይ ብሎ አቡነ ቄርሎስ ምንት ብከስም ምስክር አምጣ ጥቅስ ብሎ አለው ዋውሳ አቃቤ ሰዓት ከብቴ ወይ ብሎ በስም በከመይቤ ወንጌል ቅዱስ ወሰቀል አይሁድ ለግዚእነ ፀሐይ ጸልመ ወወርደ መኮነ ወከዋክብት ወድቁ ፍጡነ ከመየራዩ ርቃ ነው ለዘፈጠረ ብርሃነ ጌታን ራቁትን ሲሰቅሉት ወዲያው ፀሐይ ምን ሆነ ጨረቃስ ያ ማለት ምንድነው ጨለመ ማለት ምንድነው ለምንድነው የጨለሙት ከመየራዩ ርቃ ነው ለዘፈጠረ ብርሃነ ብርሃንን የፈጠረው እሱን ምኑን ላለማየት ርቃኑን ላለማሳየት ይሄ ነው አለው የሚገርማችሁ ነገር የዚህ ዘመን ሰው ቢሆን ብዙ ነገር ያመጣል ጳጳሱ ለተንኮል ስላልሆነ ምንድነው ቀጥሎ ያለው ወሰሚዮ ዘንተ ቃለ ማፉ ለአቃቤ ሰዓት ከብቴ አንከረ ፈድፋደ ብፁዕ ጳጳስነ አቡነ ቄርሎስ አደነቀ ይህን ምስጢር አያውቅማ
የተማረ ነው እኮ። ይሄ ምስጢር ግን አያውቅም። አዲስ ምስጢር አገኘ። ለካ ኢትዮጵያውያን ጋርዶ የሚቀድስ ብዙ ስርዓት እኮ ለፍትሐ ነገሥት ያዛል ተዘግቶ። የብሉይ ኪዳን ስርዓት አለን፣ የፍትሐ ነገሥት ስርዓት አለን እኮ ዘግቶ ለማለት። ቀጥሎ ምንድን ነው የሚለው? ወአክበሮ ክብረ አብዬ ታላቅ ክብርን አከበረው። ወምዝ አዘዞሙ ወይቤሎሙ ለካህናተ ደብረ ብርሃን ግበሩ በከመ ሕግ ወሥርዓት ዘአንበሩ አበዊክሙ አባቶቻችን እንዳስተማሯችሁ ከዚህ በኋላ መጋረጃ ጋርዳችሁ ቀድሱ አለና ቀጥሎ ዋሎ እስከይዜ ዝንቱ ሕግ ወሥርዓት በተአቅቦ አለ። እስከይዜ ያለው ግን ታሪክ ውስጥ ተጻፈበት ነው። ዛሬ እግዚአብሔር ይማረን። ግን ማንን ለመተቸት አይደለም። ይኸው ታውቃላችሁ ትችቱ ምናምን ትተን የለ አሁን እንዴት ዋላችሁ? የሚያኗኑረውን ነው እየተሰባበክን ያለን። ግን ይኸው እንዲህ ያለ ነው መልስ ለሚፈልግ ሰው አለ። ፍትሐ ነገሥት አንቀጽ 12 ብትመለከቱት መጋረጃ ጋርዶ ይቀድስ ነው የሚለው። መጋረጃ ጋርዶ ይቀድስ ነው የሚለው ትእዛዝ ነው። ግን እንዲህ ያለ ምስጢር ነበር። በምንድን ነው ያመጣሁት? ጌታችን በተሰቀለ ጊዜ 7 ተአምራት ተደረጉ በሚለው በአጋጣሚ መጥቶ ነው። 7ቱ ተአምራት ተደረጉ።